አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አላችሁልኝ ወይ? ሰላም ናችሁ? እኔ ጋ አልሐምዱሊላህ። ክርስቲያን ወገኖቼም ሰላም ሰላም ብያለሁ። ሰላማችሁ ባላችሁበት ብዝት ይበልልኝ ኢንሻአላህ። ውዶቼ ዛሬ ይዤላችሁ የመጣሁት ማሳያችሁ እኔ የተጠቀምኩበት ነገር ማለት ነው። እናንተ ተጠቀሙ በማለት ወላሂ እንትን አለኝ ማለት ነው። ገብታችኋል። ፉል ነበር፣ ሙሉ ነበር እየተጠቀምኩ ነው እስከዚህ ድረስ እየደረሰው። ይሄ የምታዩት ጥቁር አዝሙድ ነው። በዚህ ሀገር ሀባ ሶደ ነው የሚሉት። ሀባ ሶደ ዘይቱ ነው ይሄ። እስከ ፍረሹ ነው ይሄ፣ ፍረሹ ነው። ገብቷቸዋል። አያችሁት? ከታች ይሄ ራሱ ሀባ እንትኑ ነው ማለት ይሄ ዱቄቱ ከታች እንትን ብለዋል። ይሄ ዘይቱ። እኔ ግን ስጠቀመው ምን አርጌ ነው የምጠቀመው መሰላችሁ? እንደዚህ አርጌ ነው የምጠቀመው። አያችሁ? እንደዚህ ስመታው ይኸውላችሁ አንድ ላይ ሆነ ማለት ነው። ጠዋት ጠዋት ሻሂም ተጠቀሙ፣ ቡናም ተጠቀሙ። አንዳንድ ማንኪያ፣ አንዳንድ የሻሂ ማንኪያ በዛ ላይ ጠብ አድርጋችሁ ተጠቀሙት ማለት ነው። እኔ የጠቀመኝ ነገር እናንተም ግዴታ ማሳየት አለብኝ ብዬ እዚህ ይሄ የገዛሁት ከማንም ሱቅ አለ። ነገር ግን ይሄ ፍራሹ ነው። ይሄ የገዛሁት ቃሪያ አለም በሚባል ቦታ ነው። አንድ መቶ ድርሃም ነው የገዛሁት ማለት ነው። 100 ድርሃም ነው የገዛሁት። ነገር ግን ወላሂ ከመላችሁ በላይ ሰውነታችሁ ያዝ የሚያረጋችሁ ከሆነ ራስ ምታት ነገር የሚያስቸግራችሁ ከሆነ ቀለል ነው የሚላችሁ ማለት ነው። እውነት ለመናገር ሀባ ሶደ ማንኛውንም ቤት መጥፋት የለበትም። በተለይ ስደት ያለን እኛ ሰውነታችን ለመጠበቅ ራሳችን ለመጠበቅ መድከማችን ስንት አመት ነው ይኸው የምንደክመው ማለት ነው። ስንት አመት ነው የምንደክመው? እና ውዶቼ ይሄ ነገር ቤታችሁ እንዳይጠፋ፣ ምክንያቱም ያው በእርግጥ ለራሳችን ሲባል ለራሳችን ውሰዱለት፣ ትንሽም ቢሆን ለራሳችሁ ውሰዱለት ሲባል የነፍስያችን አናቅም። በተለይ የኛ ሀበሾች ማለት ነው። ለምን እንደሆነ አላቅም። ስንት አመት እንለፋለን፣ 5 አመት 6 አመት ብለን እንደክማለን። ነገር ግን አንድችን ለመግዛት ብሩ እንዴት እንደሚያረገን ያው የሚያውቀው ያውቀዋል። ገብቷቸዋል። የሚያውቀው ያውቀዋል። ለራሳችን ሲባል ማለት ነው። ለራሳችን ሲባል ግን ለሰው ለመስጠት ወይስ ደግሞ አገር ቤት ለመላክ ሲሆን እኮ እንቅልፍ የለንም። ያንን ብር ልከነው እስከሚደርስ ድረስ እንቅልፍ የለንም፣ ይጨንቀናል። ብሩ ከእንትን ካልነው ከላክ ነው በኋላ ነው የምንረጋጋው ማለት ነው። እውነት ለመናገር እኔ ብቻም ይሁን ሌላም ሰው ይሁን አላሁ አለ እና ቀርጻችሁ መያዝ ትችላላችሁ። ገብቷችኋል? ያውላችሁ ቀርጻችሁ መያዝ ትችላላችሁ። በጣም አሪፍ ነው። እስከነ ቁጥራቸው ነው ያለው እዚህ ጋር ማለት ነው። በነገራችን ላይ እስከነ ቁጥራቸው ነው ያለው። መጥለብም ይቻላል ማለት ነው። እና ውዶቼ ራሳችን ማወቅ አለብን። ለራሳችን ይሄን ነገር እኮ ቀላል ነው እውነት ለመናገር ግን በዚህ እኛ ራሳችን እንደምንጠብቅ ለራስ አናውቀውም። 100 ብር 200 ብር ለነፍስያችን ስንወስድለት በቃ እንትን ይለናል ማለት ነው። ለነፍስያችን ስንወስድ በቃ ያንቀጣቅጠናል። ለምንም እንደሆነ ባልናቅም ቢሆን ማለት ነው። በስደት ዓለም ያለች ልጅ ሁላ እንደዚህ ናት ነው ብዬ ማስበው ማለት ነው። እኔ አደራ ምላችሁ ነገር ራሳችንን እንጠብቅ። የራሳችን
በመብላትም ብቻ በመጠጣትም ብቻ አይደለም። በነገራችን ላይ ሰውነታችን ባልዚ ስንገዛ ትንሽ ብር ቀንሰዋል ብለን ሁለተኛ ባልዚ መግዛት የለብንም። ገብቷቸዋል። ቫልዚን እንኳ ስንገዛው የብር ቀንሶ ያለ 5 ብር ቀንሰዋል ወይስ 2 ብር ቀንሰዋል ብለን የ2 ብር ለውጥ የ5 ብር ለውጥ የ6 ብር ለውጥ ሁለተኛው መግዛት የለብንም። ለምን? ራሳችን ነው የምንጠብቅበት። እኛ ከሌለን እኮ ምንም ነገር የለም። እኛ ከሌለን ዋጋ የለም። በቃ ለምን ግዴታ እኛን የምንትን የሚለን ነገር የሰው ቤት ነው የምንደክመው። ክሎሮክስ አለ፣ ሳሙናው አለ። አደባልቀን ስናረገው እንዴት እንደሚሸታ ሽታው እንዴት እንደሚሆን ደግሞ እርግጠኛ ነኝ ታውቁታላችሁ። ይሄ ነው ብዬ መንገር አይጠበቅብኝም ለእናንተ ማለት ነው። እና ስንገዛ ሁለተኛ የሆነም ነገር መግዛት የለብንም ለራሳችን ለነፍስያችን ማለት ነው። በሶስተኛ ደረጃም ያለ መግዛት የለብንም። ምክንያቱም እኛ እስካልሰራን ድረስ በወር ደሞዛችን የሚቆረጥ እንደሆነ እኮ እኛ ስንንቀሳቀስ እንሰራ ነው። ገብቷችኋል? በወሩ መሀል አጋጣሚ ሆኖ ቢያመን ለ2 ቀን ወይ ለ1 ቀን ስራ ብንፈታ ለወር ደሞዛችን ሲሰጠን እንዴት እንደሚያንቀጠቅጣችሁ ታውቃላችሁ? እኛ ስንሰራ ነው፣ እኛ ስንኖር ነው መኖር የሚቻለው ሁሉም ነገር ማለት ነው። እኔ እውነቱ ስነግራችሁ አደራ ምላችሁ ነገር ቢኖር የራሳችሁ መታወጡት ወጪ የነፍስያችሁ መታወጡት ወጪ እንዳያሳዝናችሁ። በቃ ለራሳችሁ የምትከፍሉት መስዋዕት እንዳያሳዝናችሁ። ሐኪም ቤት ለመሄድ እንኳ በቃ በእነሱ ብር ካልሆነ በኋላ እንደዚህ ለማለት አያስፈልግም። እናቴ እኛን እነሱ ስንሰራላቸው ነው የሚወዱን እንጂ ሳንሰራላቸው ስንቀር እኮ አይወዱንም። እኛም ጤንነታችን ስናጣ እኮ እነሱም ይጠሉናል። ሁሌም መታመም ምንድን ነው ይባላል ማለት ነው። ገብቷቸዋል። እና ራሳችን መጠበቅ አለብን። እነዚህ ነገሮች ደግሞ አሁን ብርድ ሰዓት ነው አሁን ውሃ ይሄ አሁን እናቀርበዋለን፣ ችግር የለብንም። ከካርቶን አውጥተን ነው ግጥም የምናደርገው ማለት ነው። ግን አሁን ሰዓት ሁሉም ነገር ቀዝቅዟል፣ ብርድ ሰዓት ነው። በዚህ ውሃ ግማሹ ዳፊ ውሃ ማስገባት አለባቸው። ውሃው ዳፊ ማድረግ አሁን ይኸው ዳፊ ነው። ገብቷቸዋል። እንደወረደ በካርቶን እንዳወጣሁት አይደለም የምጠቀመው ለምን ምንድን ነው ግማሽ የሞቀ ውሃ አስገብቼ ግማሽ ደግሞ ራሱ ዳፊ ያደርገዋለሁ ማለት ነው። መካከለኛ ያደርገዋለሁ። ለምን አሁን ብርድ ሰዓት ነው። እኛ ቅዝቃዜ አለ። በቅዝቃዜው ደግሞ ቀዝቃዛ ውሃ አንስተን ግጥም ማድረግ የለብንም። ይሄ ሲሚንቶ ራሱ የተቀመጥንበት ሲሚንቶ ስንሄድ እንዴት እንደሚያንቀጠቅጠን ትረዱታላችሁ። ግማሽ ሙቅ ውሃ፣ ግማሽ ደግሞ ቀዝቃዛ ውሃ አድርጋችሁ መጠቀም አለባችሁ። ገብቷችኋል? ራሳችን ማወቅ አለብን። አንዳንድ ጊዜ ሐኪም ቤት ራሱ ሳንሮጥ እጃችን ላይ ያለ ሁሉም ነገር ማለት ነው። ሁሉም ነገር እጃችን ላይ ያለ ግን እኛ ነን ችግረኛ ማለት ነው። እኛ ነን ማናቀበት። ስለዚህ ራሳችን ማወቅ አለብን። ራሳችን ጥንቃቄ ማድረግ አለብን ከምላችሁ በላይ እና እወዳችኋለሁ፣ አከብራችኋለሁ። ክበሩልኝ። ጀዛኩሙላህ ኸይር። ወዳችሁ ፈቅዳችሁ የምትከታተሉኝ ቤተሰቦቼ ከልብ ያመሰግናለሁ። ውድ ቤተሰቦቼ ጀዛኩሙላህ ኸይር። ላይክ ሰብስክራይብ እያረጋችሁ እስከ መጨረሻው ቪዲዮ ተከታትላችሁ ሀሳብ አስተያየታችሁ በኮሜንት ጽፋችሁ እንትን በሉኝ ማለት ነው። ያለብኝም ችግር ካለ አስተካክላለሁ። ችግር የለም። ሰው ነግሮት ሰው መክሮት ያልተመለሰ ሰው አይደለም። እና እንደዛ ነው የምላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ፊ አማኒላህ